What's good YouTube? We back with another video. ዛሬ የሰርፕራይዝ ድሮፕ ነው የሚሆነው ጋይስ። ይሄ የጅማ አባጅፋር ቤተ መንግስትን ሙሉን የማሳያችሁ ቪዲዮ ነው የሚሆነው ማለት ነው። ለመጀመሪያ ጊዜ መጥቼ ከውጪ ነበር ያየሁትና ብዙ ታሪኮችን ብዙ ባላሳያችሁም ብዬ ስላሰብኩ ድጋሚ ጅማ ላይ መጥቻለሁ። አሁን ደግሞ ውስጥ ያለውን ነገር የጅማ አባጅፋር ታሪካቸውን ውስጥ ያሉትን ነገሮች በዲፕ ማሳያችሁ ይሆናል ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሳይ ግሪ ሶ ጋይስ አሁን እንግዲህ ወደ ውስጥ እየገባን ነው ምን መሪ ነበሩ ማለትም ከሌሎች ኢትዮጵያ ክልሎችም ሆነ ከተለያዩ ሀገሮች ጋር ያላቸው ዲፕሎማሲ በጣም ጥብቅ የነበርና በጣም ጥሩ የነበረ ስለነበረ በዲፕሎማሲያቸው በጣም የታወቁ መሪ ናቸው። ጅማ መድረሳ ማለት የተለያዩ የእስላማዊ በጊዜው ጅማ እስላማዊ ሀገር ስለነበረች የእስልምና ሃይማኖት ብቻ የሚገኝባት ሃይማኖት ስለነበረች አባጅፋር ጊዜ የተለያዩ የእሳቸው አማካሪዎች ወይ ደግሞ ልጆቻቸው ሚስቶቻቸው እስልምናን የሚያጠኑበት ለእስልምና የተለያዩ እውቀቶች የሚጨብጡበት ቁርአን የሚቀሩበት ሩም የነበረው መድረሳው ውስጥ ገብቼ ያሳያችኋለሁ። እንግዲህ ውስጡን እያንዳንዱ ነገር ጅማ አባጅፋር ተጠቀሙበት የነበሩባቸው እቃዎች ሲተኙባቸው የነበሩበት አልጋዎች ካሉ ውስጥ ገብቼ ማሳያችሁ ይሆናል። ጅማ አባጅፋር በተክለሰውነታቸው በጣም ግዙፍ ረጅም የነበሩ ናቸው እና ውስጥ ያለውን ነገር አሳያችኋለሁ በደንብ አድርጌ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ውስጥ እንግባ። እንግዲህ አሁን ወደ ውስጥ እየገባን ያለ ነው ማለት ነው። ወደ የሩሞቹ ከመግባታችን በፊት ግን ይሄን ስለዚህ ቦታ አንድ ነገር ልነግራችሁ እፈልጋለሁ ማለት ነው። ይሄ የምታዩት ሐውልት አለ እንደምታዩት የነጻ ትግል አይነት ሐውልት ነው እንደምታዩት። ሶ እዚህ ጋር ምንድን ነበር የሚካሄደው? በተለያዩ የኢትዮጵያ ግዛቶች ውስጥ የነበሩ ገዢዎች ወይም አመራሮች ከተለያዩ ቦታዎች ባሪያዎችን ያመጡና የነጻ ትግል ውድድር የሚካሄድበት ቦታ ነው ማለት ነው። ይሄ ቦታ እና ያሸናፊው ሽልማት የሚኖረናል። ከላይ ደግሞ መኳንንቶች የአባጅፋር ሚስቶቻቸው ከነልጆቻቸው ሆነው እንደ መዝናኛ የሚጠቀሙበት ስፖርታዊ ውድድር ነበር ማለት ነው ይሄ ቦታ። ሶ በጣም ኢንተረስቲንግ ሆኖ ስላገኘሁት ላካፍላችሁ ብዬ ነው። ስለዚህ አሁን ደግሞ ወደ ውስጥ ደግሞ ሞር እየገባን ደግሞ ብዙ ነገሮችን የምናይ ይሆናል። ተከተሉኝ። እንደምነግራችሁ አሁን ነገር ሃሮን ሄደ እኮ ይሄው ነገር ከና አይደል ዋትስአፕ ፖይንት በጣም ልዩነት አለው ጋይስ። በቪዲዮ ማየትና በአካል ቦታው ላይ ሆነ የምታገኘው ኢቭን ላይክ የሆነ ፊሊንግ አለውና እንደዚህ አይነት እንድትሆኑ ስለምፈልግ መታችሁ ብትሄዱ በጣም ሪከመንድ አደርጋለሁ። አሁን ደግሞ እስቲ ወደ ውስጥ ገብተን ደግሞ የተለያዩ ነገሮችን የምናይ ይሆናል ማለት ነው። እንግዲህ አሁን የመጀመሪያው ሩም ገብተናል ማለት ነው። እዚህ ደግሞ ገብተን አንዳንድ በአባጅፋር እዚህ ለነገራችሁ ፈልገው ጅማ አባጅፋር በ15 ዓመታቸው ነበረ የነገሱት። ግን እስከዛ ደግሞ ለእድሜያቸው ለአቅመ አዳም እስከሚደርስ ድረስ በእናታቸው ስር ጅማ ተዳድራ ነበር ማለትም በሞግዚት ተዳድራ ነበር ማለት ነው። አሁን ገብተን የልጅነት አልጋቸውና ደግሞ ምን ያህል ቅድም እንደነገርኳችሁ በጣም በቁመት በጣም ትልቅ ረጅም ግርማ ሞገስ ያላቸው ሰው ነበሩ ጅማ አባጅፋርና አሁን እዚህ ጋር ማሳያችሁ ይሄ ቁም ሳጥንና ይሄ መስታወት ጋይስ እኔ አሁን በአካል የምታውቁኝ ሰዎች ታውቁኛላችሁ። ቁመት ረጅም መባል ሰው ነኝ። ይሄ ቁም ሳጥናቸውን ፊታቸውን ለማየት የሚጠቀሙበት መስታወት ይሄ ነበር ጋይስ። ይሄ መስታወት ነው ፊታቸውን ለማየት የሚጠቀሙበትና የቁመታቸውን ርዝመት ኢማጂን ማድረግ ትችላላችሁ ማለት ነው። እኔ ከስንት እሆናለሁ? ሜትር ከ87 ምናምን እሆናለሁ። ኢማጂን ጋይስ ፊታቸውን የሚያዩት እዛ ስንት ሜትር እንደሆኑ እዚህ ጋር ሰርች አድርጌ ማስገባላችሁ ይሆናል። እዚህ ጋር ሁለት ፖቶች አሉ ጋይስ። እነዚህ ፖት አንዱ የአባጅፋር ልብሶች የሚጠመቁበት ማለትም ጥሩ ጠረን እንዲኖራቸው ጥሩ መዓዛ እንዲኖራቸው ልብሶቹ በተለያዩ ጥሩ መዓዛ ባላቸው ቅጠሎች ተደርጎ እዚህ ተጠምቆ እዚህ ውስጥ ደግሞ በጭሱ የሚታፈንበት ከዛ ከዚህ ውስጥ ወጥቶ ደግሞ ወደ ዋርድሮብ የሚገባባቸው እነዚህ ናቸው ማለት ነውና ከዛ ደግሞ ወደ ውስጥ ገብተን ደግሞ ወደ መኝታ ክፍላቸው አሳያችኋለሁ። ይሄ እንደነገርኳችሁ ጅማ አባጅፋር በ15 ዓመታቸው ነበረ የነገሱትና ይሄ አልጋ ማለት በልጅነታቸው ጊዜ ይተኙበት የነበረ አልጋቸው ነው ማለት ነው። 15 ዓመታቸው ነው የነገሱት። በልጅነታቸው ጊዜ ላይ የሚተኙበት አልጋ ነው። ቀርብ ብላ አሳያችሁ። እንደምታዩት ከቆዳ የተሰራ ነው እና በሳይንስ ምናምን ቼክ ካደረጋችሁ ጋይስ ሞርሊ ለሰው ልጅ ኮምፎርታብል የሚባለው መተኛ ቀጥ ያለ ፍላት ሰርፌስ ላይ ቢተኛ ምንም አይነት አጥንቱ ሳይተጣጠፍ መተኛት ይችላልና እንደዚህ አይነት ነገሮች የተለያዩ ቤተ መንግስቶች ስትሄዱ አልጋዎቻቸው ካያቻቸው እንደዚህ ለጥ ያሉ ነገሮች ናቸውና የጅማ አባጅፋርን በልጅነታቸው የነበረው አልጋ ይሄን ይመስላል። አሁን ደግሞ
የምንገኘው በጅማ አባጅፋር ፍርድ ቤት ነው የምንገኘው ማለት ነው። ቅድም እንደነገርኳችሁ ጅማ አባጅፋር በጣም ዲፕሎማሲያዊ የሆኑ እና ደግሞ በዲሞክራሲ የሚያምኑ መሪ ስለነበሩ ይሄም ልክ እንደገባችሁ የምታዩት ይሄ ብዙዎቻችሁ የምታውቁት የእኩልነት ምልክት የሚዛን ምልክት ነው ማለት ነው። እና ሁሉ ነገር እዚህ ውስጥ የሚደረጉ ውሳኔዎች እንዳለ በጣም ፍትሃዊ እንዲሆን ይሞከር ነበር። በሁለት ህጎች ይዳኙ ነበረ በዚህ ፍርድ ቤት ላይ በሸሪዓ ህግና ደግሞ በሀገሪቷ ህግ ይዳኝ ነበረ። በግራና በቀኝ ብዙ ጊዜ በሸሪዓ የሚዳኙ እስላማዊ ሀገር ስለነበረች ጅማ በጊዜው በግራና በቀኝ ዑለማዎች ቆሙና በሸሪዓ ህግ መሰረት ይዳኙና ጅማ አባጅፋር ደግሞ እሳቸው ደግሞ ፍርዱን ያስተላልፉ ነበር ማለት ነው። እዚህ ጋር ዑለማዎቹ የሚቀመጡበት ነው። እነዚህ ወንበሮች ደግሞ አማካሪዎቻቸው ዑለማዎች የሚቀመጡበት ሸሪዓ ህግ ሲሆን የሚቀመጡበት ይሄ ነው ማለት ነው። ትንሽ ጠበብ ያለች ፍርድ ቤት ነች፣ ግን ሞስትሊ ከላይ ያለው ሃይራርኪው እዚህ ጋር እንደተቀመጠልን ኪንግ አለ፣ አባጅፋር አሉ። ከዛ በጊዜው ደግሞ ፕራይም ሚኒስቴር ራሱ ነበረ። በእሳቸው ጊዜ ኪንግ አለ፣ ፕራይም ሚኒስቴር አለ። ከዛ የፓላሱ ጀጆች ደግሞ አሉ፣ የዚህ ቤተ መንግስት ዳኞች ደግሞ አሉ። ከዛ በኋላ ገቨርነሮች አሉ፣ አገዛዞች አሉ። ከዛ ዲስትሪክት ሄድስ ማለት ደግሞ በተለያዩ አሁን የቀበሌ መሪዎችን እንደሚባለው በጊዜው ዲስትሪክት ሄዳለ። ከዛ በኋላ ደግሞ አባጃርሳ ኮሚኒቲ ኤልደርስ የአገሪቱ ሽማግሌ ታዋቂያን ደግሞ እነሱ ደግሞ አሉ ማለት ነው። ይሄ ነው ሃይራርኪው የሚመስለው የጀስቲሱ ማለት ነው። ከላይ ያለው ንጉሱ አለ፣ ከዛ ደግሞ ፕራይም ሚኒስትሩ አለ። እንደዛ እያለ ወረታች የሚወርድ ይሆናል ማለት ነው። አሁን ደግሞ ሄደን ቤተመንግስቱን ከላይ ሆኖ ሲጠብቁ የነበሩት የወታደሮች ምን ጋር ሆነው ቤተመንግስቱ ሲጠብቁ እንደነበረ ወደ ላይ ወተን ደግሞ ማሳያችሁ ይሆናል ማለት ነው። ተከታተሉ። እንደምታዩት እንግዲህ አሁን መተናል። ስለዚህ እዚህ ጋር 3 አቅጣጫ አለው ማለት ነው። ከውጭ ሆኜ አሳያችኋለሁ። ከላይ የምታዩት እንደ ጉልላት አይነት የሚመስለው ይሄ ፓርት ነው ማለት ነው። ሶ በዚህ ላይ ወታደሮች በተለያዩ በዚህኛው መስኮት በግራ በምስራቅ እና በሰሜን ሆነው ቤተመንግስቱን የሚጠብቁ ይሆናል ማለት ነው። ይሄ እንደምታዩት የቤተመንግስቱ መግቢያ በር ነው። በዚህ የምታዩት በዚህ ጋር ደግሞ ወደ ከተማዋ የሚያሳይ ወይ ደግሞ ወደ ጅማ ከተማ የሚያሳይ ሌላ መስኮት አለ። በዚህኛው በኩል ደግሞ የቤተመንግስቱን የጀርባ ክፍል የሚያሳይ ደግሞ አንደኛ መስኮት አለ። በዚህኛው በኩል ደግሞ እንደምታዩት እዚህ ጋር ደግሞ ሆኖ ወደዚህኛው ሳይድ ደግሞ በአራቱም አቅጣጫ ጥበቃዎች ኖረው ሙሉ ቤተመንግስቱን የሚጠበቁበት ቦታ ነው ማለት ነው ሄደው። ስለዚህ ይህን ይመስላል። በጣም ዌል ኦርጋናይዝድ እንደነገርኳችሁ በጣም በዲሞክራሲ የሚያምኑ ሁሉ ነገር ደግሞ ስትራክቸር ያለው መሪ ነበሩ ጅማ አባጅፋር እና እሱን ደግሞ አሁን ካያችሁት ነገር ተረዳናችሁ ብዬ አስባለሁ። ሞር ያሉትን ነገሮች ደግሞ ወረጄ ደግሞ እማሳያችሁ ይሆናል ማለት ነው። ጋይስ ቪዲዮውን እንደወዳችሁ ተስፋ አደርጋለሁ። ቪዲዮውን የምትመለከቱ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን የሀገራችንን ታሪክ ወይ ደግሞ ማወቅ ያለብንን ነገር ሰዎች ሼር እያደረጋችሁ እንዲያውቁ ከላይ ወርደን ደግሞ የምናገኘው ይሄንን ቢደሩ የሚባል ድራም ነው። ስሙን ልሳሳት እችላለሁ ከዚህ ጋር አንብቤ ስለሆነ ቢደሩ ይባላል። ይሄኛው ደግሞ ማለት የተለያዩ ወይ ጠላት ምናምን ነገር ወደ ክልል ሲገባ እንደ ጦርነት ማወጃ የሚጠቀሙበት እንደ ምድር የሚባለው ምን ነበር? ነጋሪት፣ እንደ ነጋሪት የሚቆጠር ቢደሩ ደግሞ ይሄ በተለይ የሚግባቡበት ነበር። ይሄ ተረጎ ማለት ወይ ፒስም ሲፈጠር ወይም ዋርም ሲፈጠር ከጦርነት በኋላ በዚህ ነበረ የሚያሳውቁት ማለት ነው። ሶ ጋይስ አሁን ይሄኛው ደግሞ ተመታ ማለት ዋርም ሲግናል መስጫር ብላ ደግሞ ሞቢላይዜሽን በቃ እንቅስቃሴ እንጀምር ወደ ጦርነት እንንቀሳቀስ የሚል መልእክት ያለው ከብሮ ነበረ ማለት ነው። እና ወደዚህ ደግሞ ሄደን ደግሞ የሚሊተሪ ኦርጋናይዜሽኑ ደግሞ አካሄዱን እንደነገርኳቸው ዲፕሎማሲያዊ በጣም ዲሞክራቲክ የሆኑ አመራር ስለነበሩ ስትራክቸር ሁሉ ነገር በስትራክቸር ያለው ነው። እና እዚህ ጋር የሚሊተሪ ኦርጋናይዜሽኑ ሚሊተሩን የሚያዘው ደግሞ ከላይ ያለው ኪንጎ አለ ማለትም ኮማንደሩ አለ ማለትም ጅማ አባጅፋር። ከዛ ላይ ደግሞ አባዱላ የሚባሉ አሉ የጦርነት የሚኒስትር ኦፍ ዋር የሆኑት ደግሞ አባዱላ አሉ። በእሳቸው ስር ደግሞ 3 ሰዎች አሉ። አባ ቆሮ የሚባሉ አሉ ገቨርነሩ ማለት ነው። ከዛ አባ ጄቤርቲ የሚባሉ አሉ። ከዛ ደግሞ ዘበኛ የሚባሉ አሉ ወይም ዋችሜኖች ማለት ነው። እና ይሄን ያለ ስትራክቸር ነበረው ማለት ነው። ሶ አሁን እስካሁን ቪዲዮን ካያችሁት ብዙውን ነገር የጅማ አባጅፋር የሚያደርጉት ስትራክቸር በነበረው ወይ ሁሉም ነገር ኢቭን የተለያዩ ዲሲዥኖች ሲፈጠሩ የተለያዩ ነገሮች ሲያደርጉ በራሳቸው ኪንግ ስለሆኑ ብቻ ይሄ ይሁን የሚሉት ነገር እንደሌለ በተለያዩ በስትራክቸር ሁሉም ነገር ስርዓት ባለው መንገድ የሚሄዱ ንጉስ እንደነበሩ የምትረዱበት ይመስለኛል። ሌሎች የሚቀሩ ቦታዎችን ደግሞ ገብተን ማሳያቸው ይሆናል ማለት ነው። እሺ አሁን ደግሞ ተከተሉኝ ማለት ነው ጋይስ። አሁን ያለንበት ሩም ግምጃ ቤት ነው። በጊዜው እንደ ግምጃ ቤት የሚጠቀሙበት ሩም ነው ማለት ነው። አሁን ያለነው የተለያዩ እንግዶች ሲመጡባቸው የተለያዩ አስተዳደሮች ከተለያዩ ቦታ ሲመጡ እዚህ ነበር። አሁን እንደምታዩት ባዶ ነው፣ እድሳት ላይ ስለሆነ እቃዎች ስለወጡ ነው እንጂ ይሄ ግምጃ ቤት ነው። ምግብ የሚጋብዙበት ወይ ደግሞ ግምጃ የሚደረግበት ግምጃ ቤቱ
ይሄ ነበር ማለት ነው። ይሄ ደግሞ የምትመለከቱት የአባጅፋር እዚህ ሲመጡ የሚቀመጡበት ወንበራቸው ነበር ማለት ነውና የተለያዩ እቃዎች ነበሩ፣ ግን በእድሳት ምክንያት ስለወጡ ነው። ይሄ ብቻ አሁን የምታዩት ይሄ ያለውበት ክፍል በጅማ አባጅፋር እንደ ግምጃ ቤት ማለትም የተለያዩ እንግዶች ሲመጡባቸው የሚያርፉበት በዛው የሚጋብዙባቸው ቦታው ግምጃ ቤቱ ይሄ ነበረ ማለት ነው ጋይስ። አሁን ደግሞ ቀጣይ ደግሞ ወደ መድረሳው ወደ ደግሞ የቤተሰብ መስገጃው ሩም ወስዳችሁና ደግሞ እሱን ደግሞ ማሳያችሁ ይሆናል። ተከታተል ነግራችሁ የምፈልገው ይሄ ቤተ መንግስት የተገነባው በኢሮፓያን አቆጣጠር በ1876 አቆጣጠር ነው እና ደግሞ ሎካል ሁሉም ነገር ሎካል ለመጠቀም ነው የተገኘው። ኤቭሪቲንግ the woods ለመስኮት የተጠቀሙባቸው በሮች እና ደግሞ ለነጭ የተጠቀሙባቸው መበረዶች ምናምን ሁሉም ሎካሊ የተሰሩ ናቸው ማለት ነው። ከ3000 በላይ ሰራተኞች ተሳትፎበታል እና አባ ዋሪ የሚባሉ ሜንሊ ኢንጂነር እሳቸው መሪ አድርገው ሌሎች ኢንጂነር በስራቸው ቢሰሩ ነበር፣ ግን አባ ዋሪ እንደ ሜን ኢንጂነር ሆነው ይሄንን ቤተ መንግስት ገንብተውታል ማለት ነው። እና ይሄን ቤተ መንግስት ሙሉ ለሙሉ ሰርቶ ለማጠናቀቅ የፈጀባቸው ደግሞ 6 ዓመት ነበረ ማለት ነው ጋይስ። ከዚህ በቀጥታ ደግሞ ጋይስ የቤተሰብ መስጊድ የነበረውን በጊዜው አሁን አሳያችኋለሁ ማለት ነው። ወደ ውስጥ ተከተሉኝ። እንደምታዩት መስጊድ ስላችሁ ላይክ ሰፋ ያለ ነገር ጠብቃችሁ ነው እንጂ ይሄ ግን ጠበብ ያለ ነው። ምክንያቱም ይሄ የቤተሰብ ብቻ የሆነ መስጊድ ነበረ። በቀኝ በኩል እዚህ ጋር ውስጥ ገብቼ ያሳያችኋለሁ። በቀኝ በኩል የሴቶች በግራ በኩል ደግሞ የወንዶች የነበረ መስጊድ ነው። ከላይ ደግሞ አሰጋጆቹ የሚያሰግዱበት ቦታ ነው ማለት ነው በደረጃ ወጥተው እና እዚህ ጋር እንደምታዩት ቁርአኖች ምናምን አሉ። ቤተሰብ እዚህ ሆኖ የእምነቱን ተግባራት የሚያከናውንበት ቦታ ነው ማለት ነው። ይሄው እንደምታዩት ይሄ የሴቶቹ መስጊድ ነው። ገና እቃዎቹ ምናምን ስለወጡ ነው እንደነገርኳችሁ እድሳት ላይ ስለሆነ ይሄ የሴቶቹ መስጊድ ነው። ይሄኛው ደግሞ ውስጥ እዚህ ጋር እናንተ ደግሞ የምታዩት ደግሞ ይሄ ደግሞ ወንዶቹ የሚሰግዱበት ቦታ ነው ማለት ነው። ከላይ ደግሞ አሰጋጆቹ የሚኖሩ ይሆናል ማለት ነው። እንደምታዩት እያንዳንዱ ነገር አሁን ይሄ በታድሶ ነበር እንጂ ይሄኛው እንዳለ የወረዱት ነገሮች በሻማ ብርሃን የሚጠቀሙበት ነበረ። እሱን ሪፕሬዘንት ለማድረግ በአሁኑ ጊዜ ሲታደስ ደግሞ የሻማ መሰል ያላቸው መብራቶች ስለገቡ ነው እንጂ በእንደዚህ አይነት መልኩ የሚያምር መስጂድ ነበራቸው ጅማ አባጅፋር ለቤተሰቦቻቸው ብቻ ነው። እንደምታዩት እንግዲህ የጅማ አባጅፋር ቤተ መንግስት የጅማ ከፍታ ላይ የተሰራ ቤተ መንግስት ነው። ብዙ ጊዜ እንደምታውቁት ቤተ መንግስቶች የከተማ ወይ ደግሞ የሀገሪቷ ከፍታ ቦታ ላይ የሚደረጉት ከተማውን ሙሉ ለሙሉ ለማየት እንዲመች ነው እና አሁን ሙሉ የጅማ ከተማ እንዲህ ሆነ በተጣለለ መልኩ የምትታይ ይሆናል ማለት ነው። የጅማ አባጅፋር ታሪክ እኔ በማሳያችሁ በ10 እና በ15 ደቂቃ ቪዲዮ የሚያልቅ ብቻ አይደለም። በጣም ብዙ ኢንተረስቲንግ ስለ አገራችሁ እንድትማሩበት አገራችሁ እንድትወዱ የምታደርጉበት ኦ ማይ ጋድ እኔ እንደዚህ ትልልቅ ነገሮች የተደረገበት አገር ዜጋ ነኝ ብላችሁ እንድታስቡ እንኳን የሚያደርግ በጣም ዲፕ የሆነ ስቶሪዎች ያሉበት ቤተ መንግስት ነው። አው ሪኮመንድ ጋይስ እንድታነቡ እንድትጠይቁ ቪዲዮዎች ደግሞ የምታውቁ ሰዎች ደግሞ ቪዲዮ ሰርታችሁ ሼር እያደረጋችሁ እኛም እንድናቅ እንድታረጉን በጣም እጠይቃለሁ ጋይስ። ይሄንን እምላችሁ እኔ ከሀገር ከማይወደው ሰው ከነበርኩት ከሃሮን ተነስቼ ነው የምነግራችሁ። ይሄ ሌላ ነገር ለማለት ምናምን ሳይሆን የምር ስለ ኢትዮጵያ ሳቅ ውስጤ ምን ያህል ነገር ብዙ ነገር ለኢትዮጵያ ያለኝ ክብር እንደጨመረ ስለማቅ ነው። እሱን ነገር እናንተ እንዲሰማችሁ ስለምፈልግ ነው እና ይሄን ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። አሁን ደግሞ በቀጣይ ደግሞ ሬዲዮ ሸከሹን ገብቼ የጅማ የተለያዩ ቦታዎችን ማሳያችሁ ይሆናል ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አይ ላቭ ዩ ጋይስ ሶ ማች ኪፕ ጋሪንግ ዮር ላይፍ ግሪ